የመጣው ምን ሊያደርግ ነው? ሚሊዮኑ ብቻው ቀርቷል። ማን አለው? ምን ሊሰራ ነው? አኪያብ በራሱ እየተከራከረ ይመስለኛል የመጣው። መጥቶ ደረሰና አንተ አይደለም የእስራኤልን ቤት የምትገለባብጠው አለ። እኔ ሳይሆን አንተና የሚስቴ ነቢያቶች ናቸው እስራኤልን ምን እያደረጉ ያሉ? እየገለባበጧት ያለው፣ እያመሷት ያለው፣ ለድርቅ ያበቃው፣ ለረሃብ ያበቃው፣ ለቸነፈር ያበቃው፣ ምንም እንዳይሳካ ያደረገው፣ ረሃብተኞች ያደረጉት አንተና የሚስቴ ነቢያቶች ናቸው። ህዝቡን ምናምንቴ ያደረጉት፣ ህዝቡ እንዳይድን እንዳያመልጥ እንዳይኖር አድርገው ሽባ ያደረጉት በኢየሱስ ስም የተመታ ይሁን። በኢየሱስ ስም የሟርተኞች መንፈስ የተመታ ይሁን። የተጋቢዎች መንፈስ የተመታ ይሁን። እጃችሁን ከፍ አድርጉና አሜን በሉ። ከላያችሁ የተመታ ይሁን። ሕይወታችሁን የበላ፣ ኑሯችሁን የበላ፣ ዘመናችሁን የበላ ያ ክፉ ተሰግስጎ ገብቶ ነው። ከተማው ላይ ተሰግስጎ ገብቶ ነው። ወንድምን ይዞ ነው፣ እህትን ይዞ ነው፣ ሴት ልጅን ይዞ ነው፣ ገብቶ ነው። እየቀነቆለ ነው፣ እየሟረተ ነው። የምድሪቱን በረከት በልቷል። የቤትህን በረከት ሰልሟል። ሰላምህን ወስዷል። ዛሬ ግን የእግዚአብሔር እጅ እሳቱን ልኮ ይበላዋል፣ ይበላል። ወርቁ ቁመን ይታበይል ነው እነሱም ፈቃደካ ይታበይል። የሟርት መንፈስ የተበላ ይሁን። የድግምት መንፈስ የተበላ ይሁን። የጥንቆላ መንፈስ የተበላ ይሁን። የኤልሳቤል መንፈስ፣ የግልሙትናው መንፈስ፣ የሟርቱ መንፈስ፣ የጥንቆላው መንፈስ በጌታ በኢየሱስ ስም የተገለበጠ ይሁን። Malabisakal nakiro na dawatan takindaw san takino. Wait ako wait injay suko matag malabisakal. Hej kita minamin kay suko. Gatakiro ko. Umor ko. Dihiro ko malabisakal. Bakit na? Niko takaw እሳቱን አንድዶ አመዱን በትኖ ተነሱ ዋይስ መሐመድ ኮይል አንቺሰው ወይትቱይ አነት አንቺ ሞጉሞኪ ጉዴል ሆሞኪ አሻበቱ ሞኪ ወይሩ ማለት ይዋይስ ሳይሶ የለ ጩሁን እግዚአብሔር አልቂሱን እግዚአብሔር አለ ቀደማ ተቆበኪ ሊሆን ይችላል የለም ማይኑ አዛፋር ኮይኪ ሆኖ ለከም ኮዛ ፈነከሙ ከለከሙ ላይ ሲሜትና ከለከሙ እከም ጫፋከሙ ነው። እሳቱ ካልነደደ በህይወታችሁ ለውጥ አታዩ። ምድራችሁ በምድር ላይ ስትኖሩ ተቀበዝባዥ ሆናችሁ ትኖራላችሁ። ከዛም ትሞታላችሁ። ከዛም እሳቱ የሌለው ሰማይ አይቀበልም። ሰይጣንንም እግዚአብሔር እሳት አውጥቶ ነው ወደ ምድር ጣለው። ዳግም አይቀበልም። ምክንያቱም እሳት የለውም፣ አይኖርም፣ እየኖረውንም አጥቷል። ተመለሱ ወደ እግዚአብሔር፣ ተንበርከኩ፣ አልቅሱ። እሳት እንዲሁም ይመጣ አይደለም የላችሁ። ዋሻ ላይ ላሙን ጣባርቆ 3 ዓመት ሙሉ አልቅሶ ቢገለኝም ይግደል ብሎ ከጠንቋይ ጋር ተጋፍጦ ነው እሳቱ የመጣው እንጂ ዝም ብሎ የመጣ እንዳይመስላችሁ። ወለቀሰባ ከቋጃጋ ወጀኩ ሀንቀብ ለቢሰከምስ ወለቀደት መልክቴ በከሰባ ከሙ ከዘማ አልቆል ቢሰከም የእግዚአብሔር ቃል እንዲሁ ዝም ብሎ የሚናገር እንዳይመስላችሁ። አልቅሰን ነው፣ አንቢተን ነው፣ ቃልና ሌሊት በእግዚአብሔር ፊት ጉሩብ ደሽኮ ይደላቆል ወለቁ የተበከሙ በላሂ ሞክ ያካ ሸይጣን በቃልን ጉበ በቀት ኢማኒ ይግሩ አሮኮክ
ካይሳም ዲኑ አርኮ ቢሰከሙስ ኢየሱስ ቢጥሎ ሙራዲላ ከተተ ጊሪኮ በዳዋኮ ኢጥሎ ሙራድ ከተተ ዋራት ተጣልሽኮ ካይሳም ጣልሽኮ ለቢሰከምስ ሞትን ድል ነስቶ መቃብር ውስጥ ወርዶ ፈንቅሎ ከሰይጣን ጋር ተዋግቶ ወደ ሲኦል ወርዶ ነው ለእኔና ለእናንተ ያችን ላይ ተለኮሰው ጠቃ ከመመጣንጎ አበረው ላይ ተርሞ ለካይ ተጨቃ ከመመዮ ጨቃ ኮሌ ሰምላ ላይ ትልቆ ለቢሰከምስ አረኖ በጣም ዛሬ ብዙ ማስተማርና ብዙ መስበክ የሚፈልግበት ቀን ነው። ግን ጊዜ የለኝም፣ ሰዓት ስለሌለ እያሳጠርኩ ነው የምሄደው። ኢየሱስ ጌታ አሜን። ከዛ በኋላ አይጫውታለ አከቴኪ ቢዲ ኤሰኤቢዲ አኒ ዋሻነ ይዙሞ አኒ ዊሉሞ ይዙሞ አቲ ኪሚኒ ቃል ኪዳን ጊንዲተካ አብርሃምን ዋአቡክ ሂድረ ጊንዲተካ ሸይጣንን ህዝቡን ደሞ ማስተካከል ጋስተካ ቢሰከን አማዳቋሬ አን ዊላ ዋሻ ሆሳገራ ሳሲንቾ ሳኮሎ ሁንቾ ዊላማ ዋ ተብላለው ተራኪ ኮሎ ወሮ አስታለ ኢማንቶፈባ ቁፋ ከተተ አተተ ካላባቂ ቶኪ አተተ ዋልን ጊንዲ ቶኪ አተተ ዋውስ ቡቻና ባትቶይ አተተ ካንቾሊ ጊርቶይስ ቶኪ አተተ ማልፋሲት ቶኪ ኢየሱስ ቢትሩ ወንድሪ ታባና አሜን ወሃኒ ኢየሱስ ቢታሙ አሜን አተተ ይቶ ይወላችሁ ከሌላ ጋር ልትጋፈጡ ቀድማችሁ ከራሳችሁ ጋር ተጋፈጡ ከራሳችሁ ጋር አለተ አተተ ተከለለ ራሳቸውን አሳዩ እሰማሃቱ ኮኪ እሰማሃው ኮኪ ወንጌል መላዩ ኮኪ ተወለደ ይሁንደ አና ወንሶም ዘመነነ ዋ ጊርቶ ኮማይነተ መነች ኮሰን ኮማይነተ በጣም አድማን ይወው ኮማነተ ወንደካሊ ኮማነተ ሁሉ ኮማነተ ይዶን ለማሃየስ ሃው ኮኪ ኤለ ሰዋሞሶ ዋሞሽ አለ ሰዋሞሽ በመጥቶት ዋሞሽ በመጣ ካውቲቶት ኪለለ ኡላጣ ነው ሄሮይ ምክንያቱም ኪራ መጣፍቶ ኢሳት ይዘስ ለምትወጣ ካንተ ጋር ቆሞ የሚናገር የሚቋቋም አይኖርም ይነዋ ኪጊለ ሰጣንጊሴ ይሆን ቁጣዋ ኪጊለ ሰጣንጊሴ እዛ በኋላ ያነበብነው ክፍል ላይ ኤልያስ አክዓብን ዝም አሰበ። ከዛ በኋላ መፍትሄው እንደዚህ ነው አለ ኪቤርኪሽ ነቢያተን ዮዋይ ኤሰ ዮዋይ አታከሊቱ ዮን ጎግ ሊኪኩስ ወይ አንታከሙ ዮን ጎግ ሊኪኩሳ ከመናዳ ቢላገለ ጫካ ላይ ሰው ጊርድሊሳ ላይ ሰው ዋይ ሁለትን ከሞልሽ ማይኮ ዩክ ይሆን yourselves his kulokei his model laimushi lachunshidu itesh kontawoch awa hewoko bagani worodana maswa ስለዚህ ህዝቡ ፊት መቃወም አልቻለም ይሄ ባለ ኪኖ ሜበለ ዋጊር ዲሊሶ መበጠ ኪቲም በጠ አንም ከይኪቲም በል ሞዋቡ ኮክ ዋዩ ኮክ ካውኮክ ማይሰና ጊሪዋራ ዲላ ወጭኮክ ማይሆና ዋዩ ተስማማለከው ነው አትስማሙ ወይ አምላክ የሆነ አምላክ ይሁን ያሸነፈ አምላክ ይሁን ከሰማይ የመጣ አምላክ ይሁን ኢሳቱን ይዞ የመጣ አምላክ ምን ይሁን አምላክ ይሁን ያና
ዋይሁካርኒ ዋይሆና ዋይሁካርኒ ዋይሆና ማራሙልኬኒ ዳዩ ዋይሁካርኒ ዋይሆና ዋይሁካርኒ ዋይሆና ማራሙልኬኒ ዳዩ ጊርሜሌዋ ወክልቴን አንቶዮ አንድና አንድ ኤዋ ወክልቴን ማይስቶይ አንቶይ ቤተ ክርስቲያን ኢየሱስ ወክልቴን ጊርቤላ አንቶይ አዋዳንች ወክለን ኢየሱስ ቦይሰን ጊርቤላ አንቶይ ዋመጨስ ወይላ ኢመን ፎቶ ወይላ ወንጌል ማይዮል ተላሳበኩ ወይላ ወጮወት መደላ አጋ ከሰማያን ጊር ወሮረለቲያ አሰረዳ ተናምስኪን ነው ኩሬን አዱበራስ ኢየሱስ ወከለን ነው የአመድ መንፈስ የተበተነ ነው። አሜን። አመድ የተበተነ ነው። አመድ የተበተነ ነው። ቀኝ እጃችሁን አንሱና እግዚአብሔር አመዱን ከላይ በትን በሉት። እግዚአብሔር አመዱን ከላይ በትን ጌታ ሆይ አመዱን ከላይ በትን። አንተ እንዳትከለጥ ያደረገውን መሰዊያህን የሞላውን አመድ እግዚአብሔር ሆይ ከዚህ ህዝብ ከዚህ ቤተ ክርስቲያን ከዚህ ከተማ አመዱን በትን። እግዚአብሔር ሆይ በትን። አሜን። በመቆቆዝ አሜን። ሱራአት ወዳ አገኖራት አጂጃቹ ከፋር ካፋር ከስጋት ይሰራው አወጡለ አንተን ሊያድን ነው እግዚአብሔር እየተናገረ አለ። እግዚአብሔር ሆይ በል እግዚአብሔር ሆይ አመዱን ከላይ በትን። እሳትን በሌላ ያድድ በጠላቶችና በእኛ መሃል ልዩነት ይሁን። በደጋሚዎችና በእናንተ መሃል ልዩነት ይሁን። እሳቱ ዝም ብሎ የመጣ አይደለም፣ በዝግጅት የመጣ ነው። ያንን ክፍል አልናገርም። ወደ አዲስ ኪዳን እመጣለሁ። ሉቃስ ወንጌል ላይ ነው። ይህ ክፍል አምስት ይዛል ነው። አዲስ ኪዳን ላይ ማጥናት ግድ ይላል። በቴዎሎጂ ስንማር ከብሉይ ኪዳን ተነስተ አዲስ ኪዳን ላይ ጨርስ። ምክንያቱም ክራይስት ሴንተር ወይም ኢየሱስን ያማከለ ይሆናል ይላል። ስብከቴን ጨርሻለሁ። ግን ክራይስቱን ክርስቶስን ለማሳየት 5 ደቂቃ ይጠቅማል። እሳት ይኖር የሚለው ላይ ክርስቲያን በእሳቱ መንደድና መንቃት ከቻለ የሚለውን 3 ነገር ለምትጽፉ ሰዎች ይነግራለሁ። ምክንያቱም ፈጠን ብላችሁ ከያዛችሁ ትጽፋላችሁ፣ ካልሆነ ሌላ ጊዜ እንገናኛለን እንደ እግዚአብሔር ፈቃድ። እኔ ከነደደና የእሳቱ ስራ የሚሆነው ምንድነው፣ እንዴት ይቻላል የሚለውን ነገር 3 ነገር ለመናገር ፈልጋለሁ። ክርስቲያን በእሳቱ መንደድና መንቃት ከቻለ አንደኛ በምድር ለሚኖሩ ሁሉ የሰማይ አምላክን መግለጥና የእግዚአብሔርን እሳት በሰዎች ማንደድ ይችላል። በእሳቱ ከነደደና ከነቃ ማንደድ ይችላል። በምድር ላይ የሰማይን አምላክ መግለጥ ይችላል። እሺ፣ ሁለተኛ ጊዜ ስለሌለኝ ሊፈጥን ነው ብያለሁ። ስለዚህ በደንብ ትኩረት ካላችሁ ነው። ምክንያቱም አዲስ ኪዳን ላይ 5 ደቂቃ ሊጠቀሙ ነው። አንደኛ በምድር ለሚኖሩ ሁሉ የሰማይን አምላክ መግለጥ ይችላል። የእግዚአብሔርንም እሳት በሰዎች ላይ ማንደድ ይችላል። ምን ከሆነ በእግዚአብሔር እሳት መንደድ ከቻለና መንቃት ከቻለ። ሁለተኛ ሰይጣንንና ስራውን ዓላማውን መግለጥና ማክሸፍ ይችላል። የሰይጣንን ስራውንና ዓላማውን
መግለጥና ማሸነፍ ይችላል። ምን ከሆነ? በእሳት ከነደደና መነቃቃት ከቻለ። ሶስተኛ ፈጠን እያልኩ ነው። ጣፍ ፓራሞክ ሰይጣንን የሚከተሉትን ማሸነፍና ስራቸውን መግለጥ መማረክና ማጥፋት ይችላል። እሳቱ ከነደደ በእሳቱ ከተነቃቃ እሳቱ መጥቶ ያገኘው ሰው ወይም እሳቱ የነደደው ሰው ምን ማድረግ ይችላል? ሰይጣንን የሚከተሉትን ማሸነፍ ይችላል። አንድ ሁለተኛ ስራቸውን መግለጥ ይችላል። ከዛ መማረክ ይችላል። ከዛ እምቢ ያለውን ሰይጣንን ነው የሚከተለው፣ ጎራዬን ለይቻለሁ የሚለውን ከምድር ገጽ ያጠፋል። ምክንያቱም እሳቱ የሚያጠፋ ነው። ጨርሻለሁ። ኤልያስ የሰራው ይሄንን ሶስቱንም ነው። በኤልያስ ላይ የነበረው እሳት የሰራው ሶስቱንም ነው። አሳረዳቸው፣ ማረካቸው፣ ህዝቡን ማረከ፣ ወደ አቅጣጫ መለሰ። ከዛ እነ አካብን ደመሰሰ፣ እነ ኤልዛቤልን ደመሰሰ። ከዛ በኋላ ሌሎችንም ነቢያቶችን እነ ኤልሳዕን በእግራቸው ምን አደረገ? ቀባ። እሺ አዲስ ኪዳን ላይ ኢየሱስ ክርስቶስ የተናገረው ሉቃስ 12:49 ላይ ከነደደብን የእሳቱ ስራ የሚሆነው ኢየሱስ ክርስቶስ ሊያስተምር የፈለገው ከነደደ እሳቱ ከነደደባችሁ በእሳቱ መቀጣጠል ከጀመራችሁ እናንተ ላይ የሚመጣው እሳት ስራው አንደኛ ውሸትንና እውነትን እንድንለይና እንድናገለግል እንድናጋልጥ ይገልጥልናል፣ ያጋፍጠናል። በጣም የሚገርም ነው። በኤልያስ ጊዜ የሆነው ሌላ ነው፣ በኢየሱስ ጊዜ የሆነው ደግሞ ሌላ ነው። ቁጥር ይቅርታ፣ አራት ነገር ነው ያለው። ሁለተኛ ነው አሁን የነገርኳችሁ፣ ምክንያቱም በጣም ከመፍጠነ የተነሳ አንደኛ ልዩነታችንን እየገለጠና እያጋለጥን ይሄዳል። ልዩነታችንን እየገለጠና ልዩ መሆናችንን ክርስቲያን መሆናችንን የክርስቶስ መሆናችንን እየገለጠልንና ለራሳችን እየገለጠና ከዛ በኋላ እኛንም ምን እያደረገ ይመጣል? ለነዛ እያጋለጠ ይመጣል። እሳቱ በእኛ ላይ ሲነድ የማ እሳት? የኢየሱስ እሳት። የማ እሳት? የወንጌል እሳት። ልዩ መሆናችንን እየገለጠና እኛንም ለነዛ እያጋለጠ ይመጣል። ሰይጣን ከማንም ጋር ይዋጋል። አት ጊር ጣንቆ በመንጭ ክለክ ይቀሰመው ጊር ጣንቆ በክለክ ይቀሰመው ሸይጣን ቀሰም እኮ የወል ዲራም አሜን ተከው በለክ ተከው ሸይጣን ቀሰም እኮ የወል ይወደቀ አጋባችሁ እሺ አንዲሳ ተዋጣው ይልዋን ማና በዲ በቃ ሙይ የቆማኒ እሺ ከነደደና የእሳቱ ስራ የሚሆነው ልዩነታችንን ምን እያደረገ ለራሳችን እየገለጠ ከዛ እኛንም እያጋለጠ እንደሚሄድ ጌታ ኢየሱስ ተናግሯል። ቁጥር ስንት ላይ? 51 ላይ እሺ ሁለተኛ እጅ በነገርኳችሁ ነው ነገራችኋለሁ፣ ግን ጽፋችሁ እንደሆነ ውሸትንና እውነትን እንድንለይና እንድናጋልጥ ውሸትንና እውነትን እንድንለይና እንድናጋልጥ ይገልጥልናል። ነሰብ ለቆመን ሃንጋ ቆපኖ ኒና ሙጋ ጫክሱ በለ ማይሰንደኖ ወይ ለይም ለቆመ ቆጳን ካን ያከው ሃን ካን ያከው ለቆመ ምክንያቱም ቆጳኖ ሃንቂሳ አስረደን ሐውሶ መልበል ዮኮ ማይና ለምሰካ ጋለጣው ወይ ቢኪለ ላይ ጥድ ፈረደከም ይሰ ቢገለጥለት እውነትን
ያውቃል። ስለዚህ የእሳቱ ስራ እውነትንና ውሸትን ምን ማድረግ ነው? መግለጥና ከገለጠም በኋላ እኛ ደግሞ እንድንጋፈጥ ያደርጋል። ይገልጥና ያጋፍጣል ይላል። ውሸትንና እውነትን እንድንገልጥና እንድንለይና እንድንገልጥ ይገልጥልናል፣ ያጋፍጥልናል። ቁጥር 52 ላይ አራተኛ የሰይጣንን ስራና የሚሰሩትን ያጋልጣል፣ ከእነርሱም ጋር ያጋጨናል። ይራባችሁ ደሆነ በኋላ የምትጽፉ ሰዎች እድለኞች ናቸው። እኔ ባይዘዌ በመንፈስ ቅዱስ መገኘትና በማስታወሻ ነው ክርስቲያኖችን ቼክ የሚያደርገው። ማስታወሻ የያዘ ሰውና መንፈስ ቅዱስ ተገልጦ በትክክል ማስተማር ከጀመረ የእግዚአብሔር መገኘት በዛ አለ፣ ወይም ማስታወሻ እየያዙ ባሉ ላይ የእግዚአብሔር ይቻለ። ስለዚህ ሄዳችሁ ገና እያያችሁ እየተገለጠላችሁ ይሄዳል ማለት ነው። ስለዚህ ማስታወሻ አለ። እሺ የእሳቱ ስራ የሚሆነው ከነደደ አንድ ሰው ህይወት ላይ እንደነደደ የሚታውቁት በህይወቱ ላይ የሰይጣንን ስራና የሚሰሩትን ያጋልጣል። እሳቱ የነደደ ሰው ለራሱም ለሌላውም ያጋልጣል። ከዛስ ከእነርሱም ጋር ያጋጫል። ከሰይጣን ጋር ያጋጫል። ከሰይጣን ሰዎች ጋር ያጋጫል። የሚጋጨው ለምን እንደሆነ ታውቃላችሁ? እሳቱ ነዶበታል። እሳቱ የነደደ ሰው ጎራ ለይቷል። የማን ሆኗል? የኢየሱስ ሆኗል። በኢየሱስ ስም ይላል። ማልማል ላይ ምሳሌዎች እየመጡ ነው። ምሳሌዎችን ላለመጠቀም እየተቸገርኩ ነው፣ ምክንያቱም ሰዓት ስለሌለ። እሺ የመጨረሻ ሲጨርስ አራተኛ ስለ እግዚአብሔር መንግስት ጦረኞች አድርጎ ያዋጋናል፣ አሸናፊዎች ያደርገናል። ስለ እግዚአብሔር መንግስት የእሳቱ ስራ ምንድን ነው? የእሳቱ ስራ የእግዚአብሔር መንግስት ጦረኞች ያደርጋል። ከዛ በኋላ ከዲያብሎስና ከዚህ ዓለም ገዦች ጋር ያዋጋልናል። ክብር ለኢየሱስ ይሁን። ቆመን ጸልየን እንጨርሳለን። ልቁም እሳቱ እንዲነድ እንጸልያለን። ልባችሁ ከተከፈተ በእውነት ይበልጥ ካገኛችሁ